በደቡብ አፍሪካ የሚገኙ ማርች እንደ ማርች የተሰኘውን ቡድን ጨምሮ የተለያዩ የደቡብ አፍሪካ መጤጠል ቡድኖች የሌሎችን አፍሪካ ሀገራት እስከ ጁን 30 ድረስ ከሀገሪቱ ለቀው እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ ስጋት አይለዋል። ቡድኖቹ በተለያዩ ከተሞች ታላላቅ ሰልፎችን ለማድረግ የተዘጋጁ ሲሆን ፖሊስ፣ የጸጥታ አካላትም ሁኔታውን ለመቆጣጠር በዝግጅት ላይ ናቸው። ይሁን እንጂ ሰልፈኞቹ የጦር መሳሪያ ሊታጠቁ ስለሚችሉ እንደ አውሮፓውያን አቆጣጠር በ2008 አይነት መጠነ ሰፊ ጥቃት ሊደገም ስለሚችል ከፍተኛ ስጋት መኖሩን መቀመጫውን ፕሪቶሪያ ያደረገው የጸጥታ ጥናት ተቋም ISS አስታውቋል። ተቋሙ እስካሁን ባለው አመጽ ቢያንስ 3 ሰዎች ሕይወት ማለፉን የገለጸ ሲሆን በጸጥታ አስከባሪዎች ውስጥም መጤጠል ቡድኖች የሚደግፉ ሊኖሩ እንደሚችሉ በጥብቅ ጥንቃቄ እንዲደረግ አሳስቧል። ከ2.4 እስከ 3 ሚሊዮን የሚጠጉ የውጭ ሀገር ዜጎች በደቡብ አፍሪካ እንደሚኖሩ ይገመታል እያሉ የሚገኙት ቡድኖቹ ከዚህ ቀደም ዶክመንት የሌላቸውንም ብቻ ሳይሆን ህጋዊ ዶክመንት ያላቸውንም ጭምር ኢላማ ያረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች ሪፖርት ያመለክታል። ይህንን ተከትሎ የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩ ናቸው። ይህን ተከትሎ ደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በመላው ሀገሪቱ የሚገኙ ዜጎች ጥንቃቄ እንዲያደርጉ ማሳሰቢያ አስተላልፏል። ኤምባሲው ስለ ወቅታዊ የዜጎች ሁኔታ ከሀገሪቱ መንግስት ጋር የቅርብ ክትትል እያደረገ መሆኑን የገለጸ ሲሆን ደቡብ አፍሪካ መንግስት በበኩሉ ጥቃት እንዳይደርሱ ተገቢውን ጥበቃ እንደሚያደርግ ኤምባሲው ስለ ወቅታዊ የዜጎች ሁኔታ ከሀገሪቱ መንግስት ጋር የቅርብ ክትትል እያደረገ መሆኑን የገለጸ ሲሆን የደቡብ አፍሪካ መንግስት በበኩሉ ጥቃት እንዳይደርስ ተገቢውን ጥበቃ እንደሚያደርግና በቀጣይ ቀናት የጸጥታ የማስከበር ተግባርን እንደሚያጠናክር አስታውቋል። ይሁን እንጂ ሊያጋጥሙ የሚችሉ የሰብአዊ መብት መጣስና የደህንነት ስጋቶች አንጻር ኢትዮጵያውያን ዕለታዊ እንቅስቃሴያቸውን በከፍተኛ ጥንቃቄ እንዲያደርጉ እንዲሁም በአቅራቢያቸው የሚገኙ የመንግስት አካላት እና ኮሚቴ አወቃቀሮች ጋር የቅርብ ግንኙነት በመፍጠር መረጃዎችን እንዲለዋወጡ የኤምባሲው በጽኑ አሳስቧል።